ሰላም ጤና ይስጥልን የተከበራችሁ የገበያ ሚዲያ ተከታታዮች እንደምን ቆይታችኋል? ገበያ ሚዲያ የተለያዩ የቢዝነስ ሀሳቦችን የገበያ አማራጮችን እንዲሁም ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። በዛሬ ፕሮግራማችን የተለያዩ የሙያ ዘርፎች ላይ ስልጠና የሚሰጥ አንድ ድርጅት ልናስቃኛችሁ መገናኛ አካባቢ ተገኝተናል። ይህ ድርጅት በስፌት በጥልፍና በቆዳ ምርቶች ላይ የተለያዩ ስልጠናዎችን ይሰጣል። ምን አይነት ስልጠናዎች ናቸው? በምን ያህል ጊዜ ያልቃሉ ስልጠናዎቹ? እንዲሁም ደግሞ በምን ያህል ገንዘብስ መሰልጠን ትችላላችሁ የሚለውን ወደ ውስጥ ገብተን ሙሉ መረጃውን ወደ እናንተ የምናደርስ ይሆናል። ፕሮግራሙን እየመራው እኔ በአምላክ አበራ ከካሜራማናችን ኤልያስ ታዬ ጋር አብረናችሁ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ሰላም እንዴት ነህ? ሰላም። እስቲ እንተዋወቅ። እሺ፣ ስሜ ጽጌ ወጣቱ እባላለሁ። የፋሽቲክስ ፋሽን ዲዛይን ትምህርት ቤት ማናጀር ነኝ። ጥሩ። እንግዲህ በተለያዩ ዘርፎች ላይ ስልጠናዎችን እንደምትሰጡና ሰዎችንም ብቁ እያደረጋችሁ ወደ ስራው ዘርፍ ላይ እየተሰማሩ እንደሆነ ሰምተን ነበረ። ወደ እናንተ ጋር የመጣ ነው። እስቲ ለተመልካቾች ምን አይነት አገልግሎቶችን እንደምትሰጡ ጠቅላላ ያለ መረጃ ስጠኝ። ስለመጣችሁ በጣም አመሰግናለሁ። በእኔና በድርጅቴ ስም ማመስገን እፈልጋለሁ። በእኛ በፋሽን ዙሪያ የምንሰጣቸው ስልጠናዎች ሰዎችን ብቁ አድርገን ሁለት አይነት ነው የምንሰጠው። አንደኛ በራሳቸው ስራ እንዲጀምሩ፣ ሁለተኛ ደግሞ ከአሰሪ ድርጅቶችን እናገናኛቸዋለን ማለት ነው። በዚህ ዙሪያ ለ2 ዓመት ስንሰራ ቆይተናል። በዚህ በጣም ጥሩ ውጤትና ጥሩ ፊድባክ አግኝተንበታል። የምንሰጣቸው የስልጠና አይነቶች አንደኛ የፋሽን ዲዛይን ነው። ሁለተኛ የቆዳ፣ በተለይ ቆዳ ብዙ ድርጅቶች ወይ ደግሞ ብዙ ስልጠና የሚሰጡ ድርጅቶች የሉም። አብዛኛው ወይ 2 ወይ 3 ቢኖር ነው በአዲስ አበባ። ስለዚህ እሱን በደንብ አስፍተን እንሰራበታለን ብለን እናስባለን። በፋሽን ዲዛይኑ በቆዳና በጥልፍ በሀበሻ ጥልፍ እየሰጠን እንገኛለን ማለት ነው። ሰዎች አሁን እነዚህን ስልጠናዎች መውሰድ ሲፈልጉ በምን አይነት መልኩ ነው እናንተ ጋር የሚመጡት? እንዴት ነው ያሉት ፕሮሰሶች? እንዴት ናቸው የሚሆኑት? እኛ ያው ማስታወቂያዎች እንሰራለን። በሶሻል ሚዲያ ማስታወቂያዎች እንሰራለን። ለምሳሌ በፌስቡክ ላይ፣ በቲክቶክ እና በቴሌግራም፣ ኢንስታግራም አጠቃላይ ሶሻል ሚዲያዎችን ሊንክድኢንም ጨምሮ እንጠቀማለን። ስለዚህ በዛ የሚመጡ ሰዎች አብዛኛው 80% በሶሻል ሚዲያ ነው። ግን ደግሞ በምንሰጠው ስልጠና ደስ ብሏቸው ሪኮመንድ አድርጓቸው ብዙ ሰዎች ይመጣሉ። ሰው ለሰው ተነጋግሮ የሚመጡ ሰዎች አሉ። ግን አብዛኛው እኛ የምንጠቀመው በሶሻል ሚዲያ ፕሮሞሽን። በጣም ጥሩ። ያው እንግዲህ በተወሰነ መልኩ በ4 ዘርፎች ላይ ስልጠናዎችን ትሰጣላችሁ እና ምን ያህል ጊዜ ሆናችሁ በዚህ ዘርፍ ላይ ስልጠና መስጠት ከጀመራችሁ? ስልጠና መስጠት ከጀመርን ወደ አሁን 2 ዓመታችን አልፏል። ብዙ ኤክስፒሪየንስ አግኝተንበታል። ስንጀምር ያው በ3 ማሽን ነው የጀመርነው፣ በአንድ ቤት ነው የጀመርነው። አሁን ግን ያው ወደ 5 ቤቶች አሉን፣ ወደ 20 ማሽን አለን እና ደግሞ የተለያዩ ዘርፎችን ስንጀምር በፋሽን ዲዛይን ነበር የጀመርነው። አሁን ግን ቆዳም ጨምረናል፣ ጥልፍም ጨምረናል። ቀጣይ ደግሞ የምንጨምራቸው እነ ህትመትና ትካድ እና የግራፊክ ዲዛይን የምንጨምራቸው ኮርሶች አሉ። ስለዚህ ቴክኒካል የሆነ ነገር ሰው ሰርቶ ወጥቶ የሚሰራበት ነገሮች ነው እኛ ትኩረት አድርገን እየሰራን ያለነው እና 2 ዓመት ከምናምን ቆይተናል በዚህ ዘርፍ። በጣም ጥሩ። ስልጠናውን እንዴት ነው የምትሰጡት? ፌስ ቱ ፌስ ነው የምንሰጠው። አብዛኛው ስልጠና የተለመደው በክላስ ወይ ደግሞ አሁን 10 ተማሪ ወይ 5 ተማሪ ከዛም በላይ ይሆናል። እኛ ግን አሁን ከሌላ የሚለየን አንድ በአንድ ነው። ለምሳሌ አንቺ ዛሬ ተመዝግበሽ ነገ ብትቀሪ የሚያመልጥሽ ክላስ የለም እኛ ጋር። ለዛ ነው ብዙ ሰው የሚወደው። እኛ ጋር የሚያመልጠው ክላስ የለም። ሌላ ደግሞ ፕራክቲካል ብቻ ነው የምንሰጠው፣ ቲዮሪ አንሰጥም። ወጥቶ የሚሰሩበት ነው የምንሰጠው። ፎከስ አድርገን ከስተመር የሚፈልገው ወይ ደግሞ መሸጥ የሚችሉትን ፕሮዳክቶች ነው ፎከስ አድርገን የምንሰጣቸው ማለት ነው። ስልጠናው በምን ያህል ጊዜ ውስጥ ነው የሚሰጠው? ያው በተወሰነ ባለኝ ኢንፎርሜሽን መሰረት የተለያየ አይነት የጊዜ ገደቦች አሉት እና እሱን ዘርዘር አድርገህ ብትጠቅስልኝ። ስልጠናዎች የምንሰጣቸው ጊዜ ርዝመት የተለያዩ ጊዜዎች አሉት። ለምሳሌ ፐርሰናል የምንላቸው አሉ። ሰዎች ጊዜ ሳይኖራቸው በራሳቸው በዚህ ጊዜ ነው የሚመቸኝ
አሊያም ደግሞ ቤታችን መታችሁ ማስጠኑን የሚሉ ወይ ደግሞ አሰልጥኑን ማሽን ገዝቶ አሰልጥኑን የሚሉ አሉ። እነሱ ሰመድበን የምናሰለጥንበት አለ። ሌላኛው እዚህ መጥቶ ፐርሰናል ለብቻቸው የሚሰለጥበት ክላስ አለ። አሊያም ደግሞ 1 ወር 2 ወር 3 ወር 6 ወር እና 1 ዓመት ነው የምንሰጠው ኮርሶቹ። ስለዚህ 1 ወር 2 ወር የምንሰጣቸው ኮርሶች ለምሳሌ በ1 ወር ውስጥ ወደ 18 ፕሮጀክቶች አሉ ማለት ነው። 18 ፕሮጀክት 1 ወር ማለት ሙሉ ቀን ነው የሚማረው። ከሰኞ እስከ ዓርብ ሙሉ ቀን ነው የሚማረው። 2 ወር ከሆነ ደግሞ ግማሽ ቀን፣ 3 ወር ከሆነ ደግሞ በሳምንት 3 ቀን፣ 1 ዓመት እንደዛ እያለ ይቀጥላል ማለት ነው። ስለዚህ በሚፈልገው ሰው በሚመቸው ስራም ቢኖረው እኛ ጋር ቅዳሜም እሑድ ማታም ሁሉም ጊዜ ክፍት ነው ማለት ነው ለሚሰለጥኑ ሰዎች። በራሳቸው ፍላጎት መሰረት የተመሰረተ ነው ማለትም ደግሞ ጊዜውን እነሱ መወሰን ይችላሉ ማለት ነው። ምክንያቱም እንደዛ ነው የምንፈልገው። ሰው በሚመቸ መጥቶ የሚፈልገውን ኮርስ መውሰድ አለበት ብለን ነው የምናምነው። ካልሆነ ያው ጊዜውን አጣቦ ወይ ደግሞ ያኛው ስራውን እንትን ብሎ እንዳይመጣ ቅዳሜም ማታም ይሁን ሁሉም ጊዜ ክፍት ነው የኛ ማለት ነው። ጥሩ እንግዲህ ያው የአንድ የቢዝነስ ዘርፍን እንደማሰልጠናችሁ መጠን ስለዚህ የቢዝነስ ዘርፎች ስለሚሰጡት የስልጠና አይነቶች ጥናት አድርጋችሁበት ስለ አዋጭነቱ የምትገቡበት ይመስለኛል እና የአዋጭነት ጥናቱ ምን ይመስላል፣ አዋጭ ነው ወይስ አይደለም የሚለውን ደግሞ በተወሰነ መልኩ ካለክ ልምድም አንጻር ብታካፍለን። እኔ በአዋጭነቱ አይደለም የገባሁበት፣ ሙያዬ ስለሆነ የተማርኩትን ሌላ ዘርፍ መሰማራት እችል ነበር ይሆናል። ግን እኔ ሙያ ነው የተማርኩት ባህር ዳር ዩኒቨርሲቲ ነው። በዚህ ዘርፍ ነው የተማርኩት። ባለቤቴም በዚህ ዘርፍ ነው የተማረች። ስለዚህ አንደኛ አማራጭ የለንም፣ ከዚህ ዘርፍ አንወጣም። ግን ደግሞ በደንብ ከተሰራበት ኢትዮጵያ ውስጥ የማያዋጣ ዘርፍ አለ ብዬ አላስብም። ግን ትኩረት ይፈልጋል፣ ገንዘብ ይፈልጋል፣ ሙያ ይፈልጋል፣ ሰራተኞች ይፈልጋል። ሁሉም ነገር በእቅድና በትኩረት ከሰራሹ ያዋጣል። የትኛውን ቢዝነስ ያዋጣል ብዬ ያስባል። በዚህ ዘርፍ ደግሞ ፋሽን እስከሆነ ድረስ ወጣቶች ይፈልጉታል። ስለዚህ ወጣቶች የሚፈልጉትን ዘርፍ በደንብ አድርገን ከሰራንበት፣ ለምሳሌ ከሌሎች ተወዳዳሪዎች የሚለየን ነገር ሊኖሩ ይገባል። አዋጭ ነው አዋጭ አይደለም የሚባለው ከሌሎች ተወዳዳሪዎች እኛ የሚለይ ነገር ሊኖር ይገባል። ሰው አትራክት ማድረግ አለብን። ብዙ የምንሰራዎች ስራዎች እንዳሉ ሆኖ ዘርፉ ግን አዋጭ ነው ብዬ ነው የማስበው። ጥሩ እሺ፣ ወደ ክላሱ እንመለስና የምትሰጡት አገልግሎቶች በየክላሳቸው እንደሚለያዩ ከቅድም ጀምሮ እየነገርከኝ ነበረ። ክላሶቹን እየተዘዋወረን እናያቸውና ከየት ጀምረው ነው የት የሚደርሱት ተማሪዎች የሚሉትን ደግሞ የክላሱን ሁኔታ እያወራን እዛ ብንጨርስ። እሺ፣ አመሰግናለሁ። መጀመሪያ አዲስ ተማሪ ተመዝግቦ ሲመጣ የመጀመሪያ የምንሰጠው ኦሪየንቴሽን ነው። ከምን ጀምሮ በምን እንደሚጨርስ ነው ኦሪየንቴሽን የምንሰጠው። አሁን የዲዛይን ክፍል ነው። በዲዛይን ክፍል ውስጥ መጀመሪያ ተማሪ እንደመጣ የጠቅላላ ኦሪየንቴሽን እንደተሰጠው የመጀመሪያ የሚሰራው ፕሮጀክት ምን እንደሆነ አውቀዋል። ከዛ በኋላ ለምሳሌ እሷ እያሳየቻት ነው፣ ግን መጀመሪያ ልኬታ ትወስዳለች። ለምሳሌ መጀመሪያ የምንሰራው ጉርድ ከሆነ የጉርዱን ልኬታ ትወስዳለች። በሷም በአሻንጉሊትም በምትፈልገው ሰው ሳይዝ እንትን ትወስዳለች፣ ልኬታ ትወስዳለች ማለት ነው። ከዛ ልኬታ ከወሰደች በኋላ እዚህ ጋር በኤ4 ፔፐር ወይ ደግሞ በደብተሯ ታስቀምጥላታለች። በደንብ ታሳያታለች። እሷ አሰልጣኛችን ናት፣ ታሳያታለች ማለት ነው። ካሳየቻት በኋላ በሚቀጥለው ወደ ፓተርን ፔፐር እሷን ያሳየቻት ራሷ ወደ ትልቅ ፓተርን ፔፐር ትገለብጠዋለች ማለት ነው። ይሄ ፓተርን ፔፐር ዩዝ ኤንድ ስሩ ነው ተጠቅመን ምንጥለው ነው። ለአንድ የሚያገለግል ፓተርን ፔፐር ነው ማለት ነው። ወደዚህ ይገለበጣል። ከዛ ወደዚህ ከተገለበጠ ፓተርኑ ለምሳሌ ይሄ የሸሚዝ ይሆናል። የሸሚዝ ፓተርን ከሆነ ይሄ ፓተርኑ ወደ አብጀዲዎች ለምሳሌ አብጀዲ ነው። ይሄንም ለእንትን የማይውል ማለት ነው፣ ጥቅም ላይ የማይውል አብጀዲ ነው። ስለዚህ እሱ ላይ አንጥፈን እንቆርጠዋለን ማለት ነው። ለምሳሌ አብጀዲውን እዚህ ጋር አለ።
ፓተርኑን ቆራርጠን ማለት ነው። በፓተርን መቀስ ቆራርጠን ወደ እዚህ እንቀይረዋለን ማለት ነው። ወደዚህ ቅርጽ ባለው ነገር አሁን ለምሳሌ ሸሚዝ ነው። ሸሚዙን ወደዚህ ወደ ጨርቅ እንቆርጠዋለን። በዚህ መሰረት ቆርጠን ወደ ስፌት ክፍል እንወስደዋለን ማለት ነው። ስለዚህ የዲዛይን ክፍል ስራ እዚህ ጋር ጨረስን ማለት ነው። ለዚች ፕሮጀክት እዚህ ጋር ጨረስን ማለት ነው። ስለዚህ ይሄን ቆርጠን ይዘን ወደ ስፌት ክፍል እንሄዳለን ማለት ነው። ይህንን ደረጃ ላይ አሁን ተማሪዎቹ ለመድረስ ምን ያህል ቀን ይፈጅባቸዋል ተብሎ ይታሰባል? እንደ ተማሪ ፍጥነት ነው። በአንድ ሰዓትም ሊጨርስ ይችላል፣ በግማሽ ቀንም ሊጨርሱ ይችላሉ። ያን ያህል ቀን አይፈጅባቸውም። በጣም ቀላል ነው። በተለይ የጉርድ ምናምን ቀላል ነው። ከባድ ፕሮጀክቶች አሉ። ለምሳሌ ሱፉም ከሆነ ሌላ ፕሮጀክቶች ከሆኑ ትንሽ ከበድ ይላሉ። ግን ቀላል የጉርድ ምናምን በጣም ቀላል እንትኖች ናቸው። ብዙም ላይፈጅ ይችላል። ወደ ቀጣዩ ክፍል እንሂድ። እሺ። ቀጣይ የስፌት ክፍላችን ነው። የስፌት ክፍል መጀመሪያ የሚጀምረው ያው እግር ማፍታታት ነው። እግር ማፍታታት ስቴፖች አሉ። በዚህ በማኑዋል የተዘጋጁ ስቴፖች መስመር መስራት፣ ለምሳሌ እንደዚህ አይነት መስመሮች፣ ዚግዛግ መስመር መስራት፣ የተለያዩ አይነት መስመሮችን እንሰጣቸዋለን። ስለዚህ እግራቸውን ያፍታታሉ ማለት ነው። እግራቸው ካፍታቱ በኋላ ነው ማሽኑን በደንብ ከለመዱት በኋላ ነው ወደ ሌላ ስራ መግባት ያለባቸው። ስለዚህ እግራቸው ያፍታታሉ። በዚህ በእያንዳንዱ ማሽን እግራቸው ያፍታታሉ ማለት ነው፣ በዚህ ማኑዋል መሰረት። ስለዚህ እነዚህ መስመር ከጨረሱ በኋላ ደግሞ ወዴት ይገባሉ? ወደ አክሰሰሪዎች ይሰራሉ። ኪስ፣ ኮሌታ፣ እነዚህ አስቸጋሪ የሚባሉትን እግራቸው ካፍታት በኋላ እሱን ይሰራሉ ማለት ነው። እዛ በኋላ ወደ ዲዛይን ይገባሉ። ይኸው ነው አጠቃላይ ያለው እንትኑ። እንግዲህ እህታችንም እዚህ ጋር ቅድም የቆራረጠችውን ለመስፋት እየሞከረች ነው እና ከሂደቱ ስትጀምር መጀመሪያ እግር ማፍታታት ነው ብለኸኛል። ያው እሷ ትምህርቱ ላይ ስለነበረች ነው ከዲዛይን የጀመርነው እንጂ የእሷስ ሂደት አሁን እንዴት ነው የሚሆነው የሚለውን እስኪ ያስረዳ። ያው እሷ መጀመሪያም እግሯ አፍታታለች። አጠቃላይ እንትኑ ሂደቱን ተከትላ ነው የመጣችው። ስለዚህ የቆረጠችውን ዲዛይን አድርጋ የቆረጠችውን ጉርድ እዚህ ጋር ትሰፋዋለች ማለት ነው። ሰፍታ ጨርሳ ወደ ሌላ ስቴፕ ትሄዳለች ማለት ነው። እዚህ ጋር ጉርድ ትንሽ ቀላል ስለሆነ ብዙ ጊዜ አይፈጅም። ሌሎችም ጊዜ ሊፈጁ ይችላሉ። እሷ ግን የ30 ደቂቃ ስራ አድርጋ እንደ ሰው ፍጥነቱም ይለያያል። እንግዲህ ያው ቀደም ፐርሰናል ክላሶች አሉ እያልከኝ እየነገርከኝ ነበር እና በፍጥነት መጨረስ የሚፈልጉ ማለትም በአጭር ጊዜ ውስጥ መጨረስ የሚፈልጉ ሰዎች እዚህ ትምህርት ቤት ቢመጡ በምን ያህል ጊዜ ውስጥ ፐርፌክት ሆኖ መውጣት ይችላሉ? ከአንድ ወር በታች መሰልጠን ይችላሉ ወይ? 25 ቀን መሰልጠን ይችላሉ ማለት ነው። ስለዚህ በ25 ቀናት ፐርሰናል ክላሱ በ25 ቀናት ያልቃል። 25 ቀን ፐርፌክት ሆኖ 18 ፕሮጀክቶችን መጨረስ ይችላሉ። 18 ፕሮጀክት ሲባሉ ያው እንዳይጋነን ምንድናቸው የሴት የወንድ እያሉ ለምሳሌ ጉርድ አለ ወደ 4-5 አይነት 9 አይነት ጉርድ አለ። ግን እኛ 4-5 እናሳያቸዋለን። ከዛ ራሳቸውን አፕዴት ያደርጋሉ። ሌሎች ከባድ 6 ጎራ 8 ጎራ የሚባሉ እናሳይና ሌሎችን በደንብ አድርጎ መጨረሻ ላይ ለፋሽን ሾው ዝግጁ ይሆናሉ ማለት ነው። ግን ያው 18 ፕሮጀክቶች የወንድና የሴት ጃኬቶችን ጨምሮ ማለት ነው። ያው መግቢያችን ላይ በተለያዩ ዘርፎች ማለትም በስፌት፣ በጥልፍና በቆዳ ላይ እንደምትሰጡ ነግረኸኝ ነበርና ያው ዛሬ ትኩረት ያደረግነው የስፌቱ ላይ ይሁን እንጂ ሌሎችም ስልጠናዎችን ትሰጣላችሁ። እነሱ ስልጠናዎች አሁን በምን ያህል ብር ነው ሰዎች መሰልጠን የሚችሉት የሚለውን ጠቅለል ያለ ነገር ስለ ሶስቱም ስልጠናዎች እየነጣጠልክ አስረዳኝ። ስልጠናዎቹ 3 አይነት ስልጠናዎችን አሁን ለጊዜው እየሰጠን ያለው የፋሽን ዲዛይን እና የቆዳና የጥልፍ። ፋሽን ዲዛይኑ እንደ ወቅቱ ኮስቱ ይለያያል። ለምሳሌ ሰው የሚበዛበት ክረምት ላይ ትንሽ ኮስቱ ሊጨምር ይችላል። ግን ኖርማሊ ተመጣጣኝ ነው። የኛ ካሉ እንትኖቹ በጣም ተመጣጣኝ ኮስት ነው ያለው። የቆዳ ለጊዜው የምናስከፍለው በወር 12000 ብር ነው የቆዳ። እዚያ አካባቢ ኦልሞስት ወይ 3-4 ቢኖሩ ነው አጠቃላይ በአዲስ አበባ። ስለዚህ እንዲያውም ርካሽ ነው የሚል ብዙ ሰው ሲመጣ የቆዳ በጣም ርካሽ ነው። ኢንተረስትም አለው። 12000 በወር እናስከፍላለን የቆዳው።
የፋሽን ዲዛይኑ ግን ይለያያል። በየወቅቱ ሰው ሲበዛ ምን ሲበዛ እንጨምርም እንቀንስም እንችላለን። ግን የመነሻ በወር ከ3000 ጀምሮ ፐርሰናል ክላስ ሲሆን እስከ 20,000 እስከ 15,000። ምናልባት በዚህ ዘርፍ ላይ መሰማራት ለሚፈልጉ አንተም በስራው ላይ ያለ ሰው ስለሆንክ ለነሱ የምትመክራቸው ምክር አድቫይዝ የምታደርጋቸው ነገር ካለ እስቲ እድሉ ልስጥህ። እሺ፣ አመሰግናለሁ። ያው በዚህ ሙያ መሰማራት የሚፈልግ መጀመሪያ ሙያን ማክበር ነው፣ ሙያን መውደድ ነው። የራሴ ነው እለወጥበታለሁ። የትኛው ሙያ ክቡር ነው። ስለዚህ ይሄ ደግሞ በጣም አሪፍ ሙያ ነው። ማንም ሰው በአጭር ጊዜ መቀየር የሚችል ለምሳሌ አንድ ሰልጣኝ በአንድ ወር ሰልጥኖ ፕሮዳክት አምርቶ መርካቶ የሚያቀርቡ የእኛ ሰልጣኞች አሉ። ይሄ ሪል ነው። እናንተም ከፈለጋችሁ እዛ ጋር መሄድ እንችላለን። ምንም ችግር የለውም። ስለዚህ ህይወታቸው ቀይረዋል። ቲዎሪ ሳይሆን ፕራክቲካል ስለሚማሩ ወዲያውን ህይወታቸው መቀየር ይችላል። አሊያም ደግሞ ስራ ከፈለጉ በ12 ቀናት ውስጥ ሰልጥኖ በ12 ቀን ለስራ ለሚፈልጉ የተለየ ነው የኛ። ለምሳሌ ለቦሌ ለሚና ለሌሎች ኢንዱስትሪ ፓርኮችን እናቀርባለን። ስለዚህ በ12 ቀን ሰልጥኖ ወደ ስራ መሰማራት ይችላሉ። ስለዚህ ይሄ ሙያ ጥሩ ሙያ ነው። ለወጣቶች የሚሆን ሙያ ነው። ለሀገር ኢኮኖሚ የሚሆን ሙያ ነው። ዓለም አቀፍ ገበያ ብንገባም ጥሩ ሙያ ነው ብዬ ነው የማስበው። ግን ከሁሉም በላይ ጥራትን ይቀድማል። ሁሉም አክሴፕት እንዲያደርገን እኛም ትኩረት አድርገን የምንሰራው ጥራት። ጥሩ። ያው እንግዲህ በግልም ሆነ ሰዎች ጋር ተቀጥሮ ለመስራት የስራ ዘርፍ እንደሆነ ቅድም ላይም ጠቅሰህልኛል። እኔም ባለኝ ኢንፎርሜሽን እንደዛ ነው። ምናልባት አሁን ከዚህ ሰልጥነው ሰዎች ራሳቸውን በራሳቸው አቋቁሞ መውጣት ባይችሉ በእናንተ ድርጅት የሚመቻች የስራ ኦፖርቹኒቲ አለ ወይ? እንዲያውም ምንድነው ያጣነው? ሰው ነው ያጣነው። ስራ የሚፈልግ ይሄን ሰልጥኖ እንዳልኩሽ በ12 ቀን ሰልጥኖ ስራ የሚፈልግ በተለይ ብዙ ሰው ሴቶችን ይፈልጋል። ስለዚህ ስራ የሚፈልግ ሰው በ12 ቀን ሰልጥኖ ደሞዙ ያው የካምፓኒ ስኬል ነው የሚሆነው። ብዙ ሰው የሚጠይቀን ደሞዙ ምን ያህል ነው፣ እኔ መሰልጠን እፈልጋለሁ ግን ደሞዙ ምን ያህል ነው ብሎ ነው የሚጠይቁን። ግን የዛ ካምፓኒ ስኬል ነው የሚሆነው ደሞዝ። አሁን ኢንዱስትሪ ፓርክ ብዙ ሰዎች ይፈልጋሉ። 200፣ 500፣ 1000 ይጠይቁናል። ግን ደሞዝ ምን ያህል ነው? ያው ደሞዝ ከጠየቅሽ እኔ አላውቅም፣ ለነሱ ነው አሳልፍ የሚሰጥ። ግን በጣም ብዙ የሰው እጥረት አለ። እሱ በደንብ በኮንፊደንስ ማውራት ይችላል ማለት ነው። ስለዚህ ማንም ሰው መጥቶ መሰልጠን፣ ስራ የሚፈልግ ከሆነ ማገናኘት እንችላለን። እዚህ አጠገብ ትናንሾቹ ምናምን ሳይሆን እነሱም ጨምሮ ግን ኢንዱስትሪ ፓርክ፣ ቦሌ ለሚ፣ ኢስተር ኢንዱስትሪ፣ ሌሎችም ትልልቅ ኢንዱስትሪዎችን የሰው ኃይል በጣም ይፈልጋሉ። የሰለጠነ የሰው ኃይል። እነሱ ኮስት ማውጣት አይፈልጉም፣ ወዲያው መቅጠር ነው የሚፈልጉ። እኛ ደግሞ አሰልጠን እነሱ ማስረክብ ነው። ስለዚህ የስራ ችግር የለውም በዚህ ዘርፍ። ብቻ ሰው ነው እንዲያውም ሰው ነው ያጠረን። ብዙ ጊዜ የሚሰለጥኑ ራሴ ለመጀመር የራሴ ለመክፈት ምናምን የሚሉ ነው። በየቀኑ ሰው እየደወለ የሰው ኃይል አቅርቦልን የሚሉ በጣም ብዙ ካምፓኒዎች ነው ያለው። እንዲያውም እናንተ በዚህ ብትሰሩበት አሪፍ ነው። እኛ በጣም ብዙ ሰው ማስቀጠር እንችላለን። አልከኝን አይነት ስልጠናዎች በሙሉ የሚፈልጉ ሰዎች እናንተን የት ማግኘት ይችላሉ? አድራሻና ስልክ ቁጥር ብትጠቁመን። እኛ ማግኘት የሚቻለው አጠቃላይ ሶሻል ሚዲያ ላይ ፋሽቴክስ የፋሽን ዲዛይን ማሰልጠኛ ሁሉም ቲክቶክ፣ ፌስቡክ፣ ሊንክዲን፣ ትዊተር፣ ኢንስታግራም እና ቴሌግራም እዚህ ላይ አለን። አክቲቭ ነን፣ በደንብ አክቲቭ ነን። በተጨማሪ አድራሻችን መገናኛ ገነት ኮመርሻል 6ኛ ፎቅ ላይ 606፣ 605፣ 621 6ኛ ፎቅ ላይ መጥቶ አያጡንም ማለት ነው። ከሰኞ እስከ እሁድ ክፍት ነው። በተጨማሪ ስልካችን 0976769913 በዚህ ደውሎ ማግኘት ይችላሉ ማለት ነው። ደርሺ በመጨረሻ ለስራ ፈላጊዎች እዚህ ዘርፍ ላይ መሰማራት ለሚፈልጉ ሰዎች ማለት የምትፈልገው ነገር ካለ እድል ልስጥክ። በመጨረሻ ማለት የምፈልገው የገበያ ፕሮሞሽን በደንብ ማመስገን እፈልጋለሁ። መጥታችሁ ኢንተርቪው አድርጋችሁን ድርጅታችን ጎብኝታችሁ ያለን ስራ ለህዝብ ማድረስ ስለፈለጋችሁ ለእናንተ በደንብ ማመስገን እፈልጋለሁ። መጨረሻ ያልሽኝ ለስራ ፈላጊዎች ፍላጎት ያለው ሰው መጥቶ መሰልጠን ነው። ከዛ እኛ ስራውን እናገናኛለን። ይምጡ። ያው እኛ ስራው ችግር የለውም።
እናገናኛቸዋለን። ጥሩ። እሺ፣ ስለሰጠኸኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በፋሽን ስልጠና አጠቃላይ መረጃዎችን በቦታቸው ተገኝተን ያደረስናችሁ መረጃ የተከታተላችሁትን ይመስል ነበረ። በተለያዩ ዘርፎች ማለትም በፋሽን፣ በጥልፍና በቆዳ ዘርፎች ላይ መሰልጠን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻና ስልክ ቁጥር እየደወላችሁ ይህንን ስልጠና መውሰድ ትችላላችሁ። እንዲሁም ደግሞ በዚህ የስራ ዘርፍ ላይ መሰማራት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።